ሰላም እንደምንቆያችሁ ውድ የሁለት ማዕዘን ዩቲዩብ ቻናል ቤተሰቦች እና ተከታታዮች፣ በዚህ የሥራ ሐሳቦችና በሌላ ደግሞ አዝናኝና ቁም ነገር አዘል ቪዲዮዎችን ለእናንተ በመናቀርብበት ቻናል በብዙ ተመልካቾቻችን ጥያቄ መሰረት በቀላሉ ቤት ውስጥ አምርተን እጅግ ትርፋማ መሆን የምንችልበትና ቤታችን ውስጥ ለግላችን መጠቀም የምንችልበት የቶማቶ ኬቻፕ አሰራር ይዘንላችሁ ቀርበናል። አሰራሩ እጅግ ቀላልና ትርፋማ ሲሆን ሙሉን እንድትከታተሉት እየጋበዝኩኝ አዲስ የሆናችሁ ሰብስክራይብ እንዲሁም ቪዲዮ ከተመቻችሁ ላይክ በማድረግ የዚህ ጠቃሚና አስተማሪ ቻናል ቤተሰብ ይሁኑ እላለሁ። እንግዲህ ዛሬ ይዘንላችሁ የቀረብነው በግላችን በቀላሉ አምርተን እጅግ ትርፋማ መሆን የምንችልበት ቶማቶ ኬቻፕ አሰራር ነው። በስክሪኑ ላይ የምትመለከቱት በገበያ ላይ ያለው ኬቻፕ 60 ብር ሲሆን እኛ ግን አሽገን ለገበያ እስክናቀርብ ድረስ 20 ብር ይፈጃል። ይህም በትንሹ ከ20 ብር እስከ 30 ብር ትርፍ ያስገኛል ማለት ነው። ስለዚህ ይህንን ቢዝነስ መጀመሪያ የምትፈልጉ ቪዲዮን በደንብ እንድትከታተሉ ተጋብዛችኋለሁ። የምንጠቀማቸው ግብአቶች አንደኛ የበሰለ ቲማቲም፣ ሁለተኛ ስኳር፣ ሶስተኛ ጨው፣ አራተኛ በርበሬ፣ አምስተኛ ደግሞ ቪኒገር ወይም አቼቶ። በመጀመሪያ ያዘጋጀነውን በሰል ያለ ቲማቲም 4 ቦታ ቆራርጠን እናዘጋጃለን። በመቀጠልም ለማሞቂያ በምንጠቀምበት ድስት ወይም ቦይለር ውስጥ ትንሽ ውሃ በመጨመር ልጣጩ በደንብ እስኪለያይ ድረስ እናዋህዳለን። በመቀጠል በደንብ ከበሰለ በኋላ በእንቁላል መምቻ ወይም ሚክሰር መጠቀም በማማሰል በደንብ እንዲዋሃድ እናደርጋለን። ልጣጭና ፍሬዎቹን ማጣሪያ በመጠቀም ቲማቲሙ ብቻ አጣርተን እንለያያለን። በመቀጠልም አጣርተን ያስቀመጥነውን ቲማቲም በሌላ ድስት ላይ በመጣድ በቅድሚያ ያዘጋጀነውን ስኳር እንጨምራለን። በመቀጠልም ቪኒገር ወይም አቼቶ እንጨምርበታለን። ከሱ በመቀጠል በርበሬ እንጨምራለን። በመጨረሻም ደቃቅ ጨው ጣዕሙን ለማስተካከል እንጨምራለን። ይህን ካደረግን በኋላ ከ15 እስከ 20 ደቂቃ ባለው ውሃው እስኪተንና ወፍራም ኬቻፕ እስኪሆን እንጠብቃለን። በመጨረሻም ውሃው ተኖ ማለቁን ቼክ ለማድረግ ንጹህ ሳህን ላይ የሰራነውን ኬቻፕ ጠብ አድርገን የቀዘቅዝ ካደረግን በኋላ ወደ ጎን ዘንበል በማድረግ የሚፈስ ውሃ አለመኖሩን እናረጋግጣለን። በመጨረሻም የሰራነውን ኬቻፕ በተለያዩ ማሸጊያዎች በመጠቀም እጅግ ትርፋማ መሆን እንችላለን ማለት ነው። ውድ የቻናላችን ቤተሰቦች የዛሬ ቪዲዮ እንደወደዳችሁ ተስፋ እናደርጋለን። እንዲሁም ጠቃሚ ከሆነ ላይክ ማድረግ አትርሱ። አዲስ የሆናችሁ ደግሞ ሰብስክራይብ። በሌላ ጊዜ እንሰራላችሁ የምትፈልጉትን ኮሜንት ላይ አስቀምጡልን። በሌላ ፕሮግራም በተሻለ እስክንገናኝ ድረስ ሰላም ሁኑ።